ተመልካቾቼ ሰላማችሁ በዝት ይበል እንዴናችሁ ሁሉ ሰላም ነው እግዚአብሔር ይመስገን እኔ በጣም ደህና ነኝ እንዳልኳችሁ ከዚህ በፊት ምጣዶችን እንገጣጥማለን ኦር አዲስም ሆነ አሮጌ ምጣድም የተለያዩ ምጣዶችን እንደዚሁ ያደስን እንሰራለን ማለት ነው ይሄ ማለት ተለጣፊ ምጣድ ነው እንዳልኳችሁ ተቀማጭ ምጣድ እንለዋለን የሳጥን ምጣድ እንለዋለን ተለጣፊ ምጣድ እንለዋለን እንዲሁም የእግር ምጣድ እንለውም አለ በ56 ሳይዝም እንዲሁ አነስተኛ የሆነች ምጣድም አለች ከዛው ደግሞ 50 ሳይዝ ምንላት በጣም በማንኛውም ሶኬት የምትሰራ ትንሽ የሆነች ምጣድ አለች አሁን ዛሬ ላይ ግን እንዘን የመጣ ነው ተለጣፊ ምጣድ ነው ተለጣፊ ምጣድ ማለት በሚፈልጉበት ሰዓት እያነሱ እንዲከርኑት ማለት ነው እንደዚህ ያደረጉት ላይ እንዲከርኑት ነው ምንም ቦታ አይዝ ማለት ነው ስለዚህ ይሄ ተለጣፊ ምጣድ ምን ነው በኦሪጂናል የተሰራ ይሄ አሉሚኒየም የሆነ ተለጣፊ ምጣድ ነው በጣም በአሪፍ ሁኔታ የተሰራ ማለት ነው ስንሰራ ምን እንግዲህ መስራት ያለብን ይሄንኛው አራት እንትን አለው ያው ግድግዳ ላይ የሚታሰረው እንዳልኳችሁ ስለዚህ እዚህ ጋር ከታች በኩል አንድ ብሎን ከዚህም አንድ ብሎን ከዚህም አንድ ብሎን ከታችም አንድ ብሎን እናደርግና አራት በኩል አስራ ነው ካስተርን በኋላ እናስቀምጣለን ስናስቀምጥ ስናስር በልኬት ነው በልኬት ማለት ከስር ከመሬት ወደ ላይ 80 90 ላይ 1 ሜትር ሳይሞላ 80 ላይ ወር 90 ላይ ማሳረፍ ይችላልላችሁ ልክ የሁለቱ እግር እዚህ ከታች ያለው እግርና እዚህ ጋር ከታች ያለው እግርና በዚህ ጋር ያለው እግር 80 ላይ ማረፍ አለበት ማለት ነው ከመሬት ከፍታው ይሄም ከዚህ ከፍታው 80 ላይ ያርፋል እዚህ ጋር ከታሰረ በኋላ እዚህ ጋር የሚታሰራል በዚህ ትይዩ እዚህ ጋር ከታሰረ በዚህ ትይዩ እዚህ ጋር ይታሰራል ማለት ነው አራት በኩል ከታሰረ ቤስት ይሆናል ማለት ነው ስለዚህ ይሄንኛው የሚታሰረው የምንሰራው በ8 ቁጥር ፊሸር እና በ8 ቁጥር ብሎን ይሆናል ማለት ነው 8 ቁጥር or 10 ቁጥር መጠቀም ይችላልላችሁ 12 ማለት 12 መጠቀም ይችላልላችሁ ግን ይበልጥ ደግሞ በጣም ጠንካራ እንዲሆን ከተፈለገ በ12 ቁጥር መስራት ይችላልላችሁ እኛ የሰራነው በ10 ቁጥር ነው በ10 ቁጥር ብሎን እና በ10 ቁጥር ፊሸር ነው የሰራነው ቤስት ነው ማለት ነው ይሄ ነቅነቅ ማይልም ጠንካራ ነው በጣም ሌላው ተለጣፊ ምጣድ ነው ይሄ ነው እንደምታዩት ስለዚህ በጣም ለአፈራር ለአጠቃቀም በጣም ምቹ የሆነ የኤሌክትሪክ ምጣድ ተለጣፊ ኤሌክትሪክ ምጣድ ለምንለው ነው ይሄ ሰንሰለቱ ነው ወጥሮ የሚይዘው ማለት ነው ስለዚህ እዚህ ጋር ማፈፍና መጋገር እንችላለን ማለት ነው ተጨማሪ ይሄ ካወጣ በኋላ ይሄ ከውስጥ የሚወጣ ነው ከዚህ ከምጣድ ውስጥ የሚወጣ ፓወር ኬብል ነው ሎድ ለምንለው ነው እዚህ ጋር ካልኪ ብሬከር አለ ካልኪ ብሬከር አለ ይሄ ኦሪጂናሉ ካልኪ ብሬከር እዚህ ጋር እናደርጋለን ይሄም በድሪል እዚህ ጋርና እዚህ ጋር ምልክት አድርገን እንበሳና ግርግዳ ላይ እናስራለን ማለት ነው ይሄ ነቅነቅ አይደለም እዚህ በደን መልክ እናስራለን ይሄ ኢንፑት ነው ይሄ አውትፑት ነው ኦር ይሄ ሎድ ነው ይሄ ኢንፑት ነው ፓወር የሚገባበት ማለት ነው ይሄ ካልኪ ብሬከር ነው ከዳኑ ልክ እንደዚህ ካሰርን በኋላ መጨረሻ ላይ እዚህ ጋር ኤልኢዲ አለ ኤልኢዲ ማለት ላይቲንግ ኢሚቲንግ ዳዮድ ብለን የምንለው ነው ይሄ ላይቲንግ የምናደርግበት ሲስተም ነው ስለዚህ ይሄንኛው ስፕሪንግ እዚህ ጋር ያለው ሻንቲንግ ተርሚናል ሲነካ ነው ይሄ ኤልኢዲ የሚባለው ማለት ነው ስለዚህ ይሄንኛው በዚህኛው ብሎንና በዚህኛው ብሎን እናስራለን ማለት ነው ይሄው በዚህና በዚህ በኩል እዚህና እዚህ ጋር እናስራለን ከታሰረ በኋላ ይሄን ስናበራው ኦን እናደርገው ምን ያደርጋል ማለት ነው ሎድ ያልፋል በዛት ይሄ ኤልኢዲ ይበራል ማለት ነው ያም ማለት ፓወር አልፏል ከረንት እየሄደ ነው የሚለው ሲስተም የሚያሳየን ስትራቴጂ ነው እንደምታዩት ልክ እንደዚህ አድርገን እንከርነዋለን ማለት ነው እንደዚህ አድርገን እናስረዋለን አሁን ይሄንኛው ሙሉ ስራችን እናያለን እዚህ ጋር ፓወር አለ ፓወር ማለት ዋና ሶኬቱ ከኮርኒስ ውስጥ የወጣው ላይ ማለት ነው ከዚህ ጋር ነው የምንሰጠው ፓወር የምንሰጠው በዚህ ጋር በትራኪንግ አድርገን ይሄ እንደምታው ትራኪንግ ነው ትራኪንግ ባለ 2 ባለ 3 ትራኪንግ አለ ስለዚህኛ ባለ 2 ትራኪንግ ተጠቅመን ነው ወርጠን በልኬቱ እዚህ ጋር የሰራ ነው ማለት ነው በዚህ ጋር ላይን በ4 ሚሊ ገመድ ከዚህ ወደዚህኛው ወደ ካልኪ ብሬከሩ ይሄዳል ማለት ነው እዚህ ጋር ሻንት አድርገን እንሰጠዋለን እንደዛኛው ካለን በዛ በኩል ፓወር ያገኛል ማለት ነው አሁን እዚህ ጋር ሲስተሙን ነው እየሰራን ያለነው አሁን ምን እናደርጋለን ፓወሩን እንሰራና ወደዚህ እንሰጠዋለን ማለት ነው አብራችሁ
እንደምታዩት የወላችሁ ብሬከር ቦክሱን አስረን ጨርሰናል ማለት ነው። ይሄ ካልኪ ብሬከር እንዳልኳችሁ አውቶማቲክ ብሬከር እና ካልኪ ብሬከር ይለያያሉ። ይሄ ካልኪ ብሬከር ላይ ሲሆን ኒውትራል እና ፌዝ ነው የሚቀበለው። ያ ማለት 220 ቮልት ቀጥታ የሚቀበለው። አውቶማቲክ ብሬከር ሲሆን ግን ፌዝ ብቻ ነው የሚቀበለው። ፌዝ ኢንፑት ይገባል፣ ፌዝ አውትፑት ይወጣና ወደ ሎድ ይሄዳል። ኒውትራል ቀጥታ ወደ ሎድ ነው የሚሄደው በአውቶማቲክ ብሬከር ጊዜ። በካልኪ ብሬከር ጊዜ ግን በደኛው በካልኪ ብሬከር ጊዜ ግን ኢንፑት ኒውትራል ፌዝም ነው የሚገባው፣ አውትፑት ኒውትራል ፌዝም ነው ወደ ሎድ የሚሄደው። ልክ እንደዛ አይነት ነገር ነው የሚሰራው ማለት ነው። ይሄ ካልኪ ብሬከር ይሄ ኦሪጂናል የሆነ ካልኪ ብሬከር በግሎሪ የተጠቀመው ነው። ይሄን ይመስላል እንግዲህ። እናንተ ተመልካቾቼ እዚህ ጋር የምነግራችሁ ነገር ተለጣፊ ምጣዶችን ዳቦ ከእንጀራ ጋር ያለውን ምጣድ የዳቦ ምጣድ እንዲሁም ደግሞ የተለያዩ ስቶቮች በውጭ ስታይል የተሰሩ አዳዲስ ስቶቮች እንዲሁም የተለያዩ የሀገር ውስጥ ስቶቮች የቁም ስቶቭ የተለያየ የእንጀራ ምጣድ እቃዎች በጣም በአነስተኛ ዋጋ እንዲሁም በተመጣጣኝ የሆነ ዋጋ አቀርበንላችኋል። አድራሻችን የሚገኘው በሐዋሳ ሳሙኤል ገበያ አዳራሽ ውስጥ ነው። መናኸሪያ አካባቢ ይገኛል። እዛ መታችሁ የተለያዩ እቃዎችን እየወሰዳችሁ መጠቀም ትችላላችሁ። በጣም በዲስካውንት አስተናግዳችኋለሁ። እየደወላችሁ እኔን ማግኘት ትችላላችሁ። እና እንደዚህ አይነትም ተለጣፊ ምጣዶችን ማሰራት የምትፈልጉ ቤታችሁ በጣም አነስተኛ የሆነች ኪችን ክላስ በጣም አነስተኛ የሆነች ላይ ተለጣፊ ምጣድ መጠቀም እንፈልጋለን። የታል ተለጣፊ ምጣድ ብላችሁ ለምትሉ በዚህ አይነት መልክ እናዘጋጅላችኋለን። በጣም በዲስካውንት አመተን እስከ ነገ ጠማውን ተራላችኋለን ማለት ነው። በጣም ባሪፍ ሁኔታ ነው ስራዎችን እየሰራን የምንገኘው። ስለዚህ ከናንተ የሚጠበቀው ማዘዝ ነው። ከዛ ውጪ መታችሁ መቀበል መታችሁ መጠቀም መታችሁ እየጠየቃችሁ መውሰድ ነው። ይሄንን ይመስላል። በዚህ አይነት መልክ ስራዎችን ሰርተን ወደናንተ እናቀርባለን ማለት ነው። እና ይሄንን መጠቀም የምትፈልጉ አለውላችሁ። መልካም ቆይታ ይሆንላችሁ። እንግዲህ አሁን የምናደርገው ምንድነው እሱ ይሄን ፓወሩን ኦን እናደርጋለን ማለት ነው። ፓወሩን ኦን እናደርጋለን። ይሰራል አይሰራም የሚለውን ነገር ቼክ እናደርጋለን። እስቲ እንየው። ይሄን ኦን እናደርጋለን። ተመልከቱ። ኦን ስናደርግ እዚህ ጋር ላይት ታያችኋል ብያለሁ ቅድም። ስለዚህ ላይት የሚያሳየው ሎድ እያለፈ ነው ወደዚህ ወደ ምጣዱ እየደሚል ሲስተም ነው የሚያሳየን። ኦን አደረግነው። በዚህ ጋር ከረንት አልፏል ኦር ፓወር አልፏል ማለት ነው። ይሄንን ይመስላል የተሰራው ስራ። በመጨረሻም ይሄንን እናጠፋና መጨረሻ ላይ ይቀዘቅዝልን ይሄንን ምን እናደርጋለን እንከርነዋለን ማለት ነው። እንደዚህ እንከርና በመጨረሻ ክዳኑ ይሄን ይመስላል። ጥርት ጽድት ያለ ክዳን ነው እንደምታዩት። በጣም አሪፍ የሆነ እቃ ነው፣ ተጠቀሙበት። መጨረሻ ላይ እንደዚህ ማድረግ እንችላለን። አለቀ ማለት ነው። ይሄንን ይመስላል ተለጣፊ ምጣድ ማለት ይሄን ይመስላል። በጣም በአሪፍ ሁኔታ ነው እንግዲህ የተሰራው። ስለዚህ ቺኛው መያዣው ቺኛዋን አውጥተን መያዝ እንችላለን ማለት ነው። ይሄ ማድረግ እንችላለን፣ ሁሉ ማድረግ እንችላለን፣ እንዲያርቀን ማስቀመጥ እንችላለን። ልክ መጠቀም ስንፈልግ ደግሞ ቺኛዋን ወደ ታች አድርገን እንደዚህ እንከፍተውና እናስቀምጠውና እንዲህ እየከረድን መጠቀም እንችላለን ማለት ነው። this is the best answer። ስራዎቻችን ጨረስ ማለት ነው። ይሄን ይመስላል። ይሄን አውጥተን ቼክ ማድረግ እንችላለን። ሙቀቱን ማየት እንችላለን ሲሞቅ